ይሄን ያላችሁ ስላሴን ለማስረዳት ከባድ ነው እና ባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ ያለ እስከ መቼ ከኛ አምልጣችሁ ክርስቲያን ወገኖቻችን መምህራን እስከ መቼ አምልጣችሁ? ትናንትና ሌሊቱን ሙሉ ሁለት መምህር ተዋይተ መጋቢብ ላይ ዛሬ ሶስተኛ መምህር ሶስቱ መምህር ወጡ። ወላሂ ሶስቱ መምህር ማለት ነው። ሶስት መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ ሶስት ፈጣሪ እንደሆነ በማስረጃ እያሳየን ያለው ተመልከቱ። ትምህርት ሃይማኖት ምን እንደሚል ስላሴ ይህን ዓለም በጥንተ ተፈጥሮ ሲፈጥሩ አለ። በክርስትና ፈጣሪዎች አሉ፣ ሶስት ፈጣሪዎች አሉ። እንዴት ነው ሶስት ፈጣሪ የሚለው አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ ሶስቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መተው ምግብ ይበላሉ፣ ኢቭን ደግሞ ይታዘላሉ። ያው ይታዘላሉ። ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ኢንሻአላህ እነሱ ላይ መጣለ ስለ አምላክ ላይ ማለት ነው። ዋናው ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አይቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት። ወንድሞች ሐሳብ ጨምሩበት እባካችሁ። መምህር እያሰማችሁ ናቸው። እባካችሁ ግቡ። ከስራ አይቻችኋል፣ እየሰሙ ነው ያሉት። ግቡ። ከስር ጆይንሱ ይታያል። ግቡ ባኮት። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የሆነ ሐሳብ እንተበልና በመሰረቱ ያው እንደተመለከታችሁት ነው። በምንም ተአምር በዚህ አይነት ፍትሃዊ በሆነ ደረጃ እንደው ከተወያዮች መካከል የሆነው ወንድማችንን እንዳወያይ አድርገን ቁጭ ብለን እዚህ ጋር ውይይት ሲደረግ ሰምታችኋል። ላይክ ፌር ሆኖ ሳዳም ዛኪር ቪዲዮ ከፍቶ ደስም ወይ ማለት ነው። ግን በእንደዚህ አይነት ሁኔታ የትም እንደዚህ ሲዩቲብል ኤሪያ ልታገኟችሁም የተመቻቸ ቦታ ማለት ነው። በዚህ በተመቻቸ ቦታ ላይ ሃይማኖትህን መስበክ አለመቻል ማለት ውርደት ነው። እስቲ አቡበከርና እንደዚህ ቦታ አመቻችተን 6000 ምናምን የክርስቲያኖች ቤት ናና ሞግት ወይ አስተማር እስቲ ብላችሁ ጥሩን ተነስታችሁ አቡኪ ሚውት ሆነሃል። ኦኬ አይ እንትን ሲያስተጋባ ጊዜ ነው ካጠገቢ ነውና ስልኩን እንትን ብሎ ተኝቷል ታውቃለህ። እና ከዛ አንፃር እስቲ ሞክሩ እንደዛ አድርጋችሁኛል ማለት ነው። ስለዚህ ይሄንን አሁንም ተጠቀሙ መምህራን ክርስቲያኖች፣ ቁጭ ብላችሁ የምትማሩ ዲያቆናት፣ መምህራን ብሉያትና ሐዲስ መጋቢ ብሉያትና መጋቢ ሐዲሶች ጭምር እያየን ነው። ማታ ውይይት ላይ መጋቢ ሐዲስና መጋቢ ብሉይ ማለት በጣም ትልቅ ደረጃ የሚሰጠው ነው በክርስትና ማለት ነው። እስቲ ኑና ሞክሩ፣ ተወያዩ። ተውሂድን ከስላሴ ጎን አስቀምጡና እንመልከተው፣ እንፈትሸው ነው ምለው። ሌላ ነገር አይልም አልም። ኢንሻአላህ እሳቸው መውጣታቸው ትንሽ ዲሳይፕል አድርጎኛል። ኦኬ ሌላ መምህር መምጣቱ አይቀርም፣ ችግር የለው። አራተኛ እንጠብቃለን። ግን እዚህ ጋር አንድ ነገር ልንገራችሁ። በኔትወርክ ጉዳይ ነው እንጂ ሌላ ነገር አይደለም። ሌላ ነገር አታስቡ። ሁላችሁ ደርሶኛል። አረ ኔትወርክ አይደለም ፍቅሬ። ኖ ጥሩ ደርሶኛል። አሁን የምር እናቴን ነግሮኝ አንዴ የምታልቀው ያ ጀማ ይሄ መምህር አደንቃቸዋለሁ። ለምን መሰላችሁ? ቢያንስ ሲወርዱ በቃ በሳሰደቡ በሰዓት ነው የወረዱት። ቢያንስ ተወያይተዋል፣ ያቅማቸውን መክሯል። ትናንትና ሌሊቱን ሙሉ ስንሰደብ ነበር። ሰሙ ዛን ስድብ እንዴት ስንሰደብ ነበር ትናንትና። ሰምታችኋል ያሉትን አንዴ ልመልስም። እግዚአብሔር ያስደፈረህ ነው የሰማሁት። መምህር ናቸው። መጋቢ ብሉይ ሐዲስ መጋቢ ብሉይ ሐዲስ ናቸው። ኦኬ እግዚአብሔር ያስደፍረን ያሉ መጨረሻ ላይ አዎ። ግን ላልገባችሁ በደንብ አዳምጡ። መጋቢ ብሉይ ማለት በቤተክርስቲያን ታላቅ ሙፈስር ናቸው። በስልክ ተደውሎላቸው ኤልሳቤጥ አለች። ኤልሳቤጥ ደውላላቸው በስልክ ተጠርተው የመጡት መጨረሻ ላይ ግን ከብዷቸው እሳቸውም ወጡ። ከመውጣታቸው በፊት ሰድበው ነው የወጡት ሌሊቱን ሙሉ እስከ ጠዋት ድረስ ማለት ነውና ቢያንስ አልተሳደውም እሳቸው። ዋናው ግን ሙስሊሞችም ክርስቲያኖችም ታዘቡ። ሶስቱ አምላክ ስላሴዎቻችሁ ምን እንደሆኑ እያሳየን ያለ ነው። አምላክ እንደማይሆኑ ኢቭን እዚህ ጋር ያው ኢቭን ምግብ እንደሚበሉ አያችሁ። ምግብ እየበሉ ስላሴዎች ምግብ እንደሚበሉ ኢቭን እንደሚታዘሉ ሶስት አምላክ እንደሆኑ መጽሐፍ ቅዱስ ላይ ማስረጃ እንደሌላቸው እያሳየን ህዝቡን ያስተማረን ያለ ነው። ይሄ ውሸትን የሚል ክርስቲያን ካለ አሁንም መምህራን እባካችሁ ጀይም በሉና ሞግቱን።
ያላ ጃ ወንድሜ ሳላ ሐላ ሂዱበት የሚጨመር ካለ አፋር ያው እሺ እየጠበቅኳቸው ነው ባይዘው ምክንያቱም አወያይ ስለሆንኩኝ ሐሳብ ከመስጠቴ በፊት የተወሰነ ልጠብቃቸው ነበረ። ነገር ግን ማይመጡ ከሆነ ሐሳቡ ላይ መሄድ እንችላለን። እንግዲህ ውይይቱን ሁላችሁም እንደሰማችሁት ነው። ወንድማችን ኢምራን ስላሴ መጽሐፍ ቅዱሳዊ ያለመሆኑን በማስረጃ ሳይቷል። ታዲያ ስላሴ መጽሐፍ ቅዱስ ላይ ካሌለ ስላሴ ከየት መጣ ስንል እንዳሳያችሁ ነው። ኤንሽንት ከሆኑ ከፓጋኒዝም ነው የመጣው። ፓጋን ማለት ጣዖት አምልኮ ማለት ነው። ስላሴ መጽሐፍ ቅዱስ ላይ የለም። ይሄ ማለት አስቀድሞ የለም ማለት አይደለም። ለምሳሌ ግብፃውያን ዘንድ በድንጋይ ሲመለክ ነበረ። በግብጾች ዘንድ፣ በህንዶች ዘንድ በተለያየ ቅርጽ በብራማ፣ ቪሽኑ፣ ሺቫ በሚሉ ስሞች ሲመለክ ነበረ። ባቢሎናውያን ዘንድም በድንጋይ አምልኮ ሲመለክ ነበረ። እነ ሚትራስ፣ እነ አህሪማን ሌሎችም ስሞች ይዞ ስላሴ በድንጋይ መልኩ ይመለካል። ታዲያ ክርስትና ሲመጣ ያደረገው ነገር ምንድነው ሲባል እነዛን ድንጋዮች ነው በተወሰነ መልኩ ቅርጽ አስይዞ አብ ወልድ መንፈስ ቅዱስ ብሎ ስም ያወጣላቸው። ስለዚህ አስቀድሞ የነበረውን ጣዖታዊ የሆነ አምልኮ ቅርጽ በማስያዝ ስም በመቀየር የተወሰነ ቀለም በመቀባት መጣ እንጂ ምንም የተለየ አስተምሮ ይዞ አልመጣም። እንግዲህ አንድ ቦታ አድርጎ ኢምራን ቢያሳያችሁ ሁላችሁም ተመልከቱ ፊት ለፊት ትሪኒቲ ይቀድመዋል። ስለዚህ ክርስትና ሲመጣ ምንድነው ያደረገው ሲባል ያንኑ ቅርጽ ቀየረ። ወጣት ናቸው የተወሰነ በቀኝ በኩል ያሉት የህንዶቹ። ክርስትና ሲመጣ ደግሞ ሶስቱንም ሽማግሌ ያደረጋቸው። ስለዚህ ይሄንን ቅርጽ በመቀየር የመጣ ጣዖታዊ የሆነ አስተምህሮ ነው እንጂ ነቢያት የሚያውቁት በፍጹም አይደለም ነው። ነቢያት እንዲህ ያለ ይሄ መላቅጡ የወጣ አስተምህሮ በፍጹም አያውቁም። ይሄ በነቢያት ዘንድ የሚታወቅ አይደለም። በአዲስ ኪዳንም በብሉይ ኪዳንም ስላሴ አይታወቅም። ይታወቃል የሚል ማንኛውም ክርስቲያን ካለ እዚህ ውስጥ ስላሴ በነቢያት ይታወቃል። ስላሴ በአዲስ ኪዳን ይታወቃል። ኢቭን በመጀመሪያዎቹ ክርስቲያኖች ዘንድ ራሱ የዛሬው ሞደርን ትሪኒቲ ይታወቃል የሚል ማንኛውም ሰው ካለ ይኸውላችሁ መጽሐፍ ቅዱስ ብሉይ በአዲስም ብቻ አይደለም፣ በመጀመሪያዎቹ ክርስቲያኖች ዘንድ ስላሴ በዛሬው ቅርጽ አልነበረም። ይሄ ባድ የሆነ ትምህርት ነው። ባድ የሆነው ትምህርት ደግሞ መጨረሻው ሲኦል ነው እና ይህንን አስተምሮ ይዛችሁ ሲኦል እንጂ በፍጹም ገነት ልትገቡ አትችሉም ነው። ይሄ ሐሳብ ነው። ወንድሞች የምትጨምሩት ነገር አንድ ነገር ቆይ፣ ከመጨመራችሁ በፊት ከማውራታችሁ በፊት የቲሞቲን ፎቶ ወደዚህ አስጠጋውማ አይምሩ። አንዴ መልክዓ ስላሴን ሳነብ በጣም ይገርመኝ ነገር ነበር። በድሮ ይሄ ባቢሎናውያን እንደዚህ ምናምን የምንጠራቸው አሁን እነዚህ ብትመለከቷቸው ጸጉራቸው ሞላ ሞላ ያለ ነውና በአብዛኛው አምላክን ራሰ በራ አድርገው ይመሳል እንትን አላቸውና ያንን ኮፒ ፔስት ተደርጎ ራሳቸው ተብሎ መልክዓ ስላሴ ላይ ምናልባት ኢብሩ ከተመቸው በኋላ ሊያሳያችሁ ይችላል። ራሳቸውን ትልቅ አድርገው በጣም ራሳቸው እንትን የማይል ምናምን ብለው አስቀምጠው እዚህ ጋር ምናልባት ኢብሩ የስላሴ ስዕል ወደዚህ የስላሴ አሪያች ተመልከቱ። መልክዓ ስላሴ አቡኪ ኔትወርክ ይቆራረጣል። እሺ የድሮ ሬዲዮ ስዛይ ወላ አሁን ሳይሰማ አሁን መጣ ቀጥል። ላይክ ከመሃል ነው የሚጀምረው ነው ጸጉራቸው። ልክ ባቢሎናውያን የሮም ላይክ ፓጋኖች በአብዛኛው ጸጉራቸው ከመሃል ነው የሚጀምሩት። የራሳቸው የሆነ ፍልስፍና እንትን ይሰጧቸዋል። ህንዶችም የአንዳንድ የህንድ እንትኖች ማለት ነው። ሴም ቲንግ ነው እዚህ ጋር የምንመለከተው። ይሄን ያህል ደረጃ መውረድ ትንሽ ያሳፍራል፣ ያሳዝናል ማለት ነው። አይ ቲንክ ጃም ሀሳብ ካለው እንትን ይበልና ሰበር ዜና አለኝ ከሱ በፊት ቤተ ጻዲቅ ትከብታለች። አዲስ የገባ መረጃ ስለሆነ አወራለሁ። አዲስ የገባ መረጃ አለ ጀማ። ሁላችሁም ይሄን ነገር አንብቡና ፍረዱ ራሳችሁ። ክርስቲያኖች በደንብ አዳምጡ። ድርሳነ ሰንበት ነው። እንደዚህ ይላል፣ እግዚአብሔር አብ በእርሷ ምክንያት ደስ ይለዋል፣ ወልድና መንፈስ ቅዱስ በእርሷ ምክንያት እንደ ላም አንበሳ ይዘላሉ አለ፣ ደስም ይላቸዋል ይላል።
አምላክ ስላሴ እንደ ላም ይዘላል። ያው ቃል በቃል አምላኮቻቸው እንደ ላም ይዘላሉ። ሱብሃንአላህ። ይሄን ነው አምላክ ተብሎ እየተመለከ ያለው። ኢብን ቅዳም ገለጹላቸው። ጸጉራቸው ነጭ ነው። ታውቃላችሁ? ጸጉራቸው ነጭ ነው። ተመልከቱ። ማስረጃ ሰይፈ ስላሴ ምን ይላል? ቅዱስ 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 እግዚአብሔር ኃያልና ቅዱስ ቅዱስ የራስ ጸጉሩ እንደ በረድ የነጻ ነው አለ። ጸጉሩ ነጭ ነው አለ። እግዚአብሔር ነጭ ጸጉር አለው። ጸጉሩ ደግሞ የሚጨምረው ከመሃል ነው። ቅድም አሳይቻችኋለሁ በፎቶ እዩት። ያው አሁን እዚህ ጋር ታዝሎ ነው ያዘላቸው። ማን ነው? አቡነ ገብረ መንፈስ ታዝሏቸው ነው። አምላክ ናቸው። ሱብሃንአላህ። ይሄን ነው አምላክ ብለው የሚያመልኩት። አያችሁ አይደለ? ይሄን ነው አምላክ ብለው የሚያመልኩት። ይሄንን ነው እኛ ፊት መጥተው ማውራት ያልቻሉት። ለምን? ሶስት አምላክ ያመልካሉ። እነዛ ሶስት አምላኮች ደግሞ ትክክለኛ አምላኮችም አይደሉም። ፕላስ መጽሐፍ ቅዱስም አያቀውም። 4 ነጥብ የሚጨመር ካለ ጨምሩበትና ኤልሳቤጥ ማለት ያጀማ ትናንትና 2 መምህር አምጥታ እሷ ጋር የተወያዩ አንድ የሚታገ ኤልሳቤጥ። እሺ ዝም በላይ ሚውታት አድርገ አትበለኝ። ይሄ ነፃ ሚዲያ ነው። አይ ቢሆንም ቆይተራ ነው ኤልሳቤጥ ተንጂ ትናንትና ውይይቱ አስረብሸሽ አቋርጠሽዋል ካስታወሽ ቤትሽ ድረስ መጥቼ ተቋርጣ። አሁን መታገሽ አዳምጪ እሺ። አጀማ ኤልሳቤጥ 2 መምህር አምጥታ ትናንት አንደኛው መምህር በቃ እሱ አይችልም ብላኝ በዚህ ቤት ነበር። ሁለተኛ ደግሞ በቤቷ ሂጅ ተዋይቼ ነበር። ያው የነባችሁ ታውቃላችሁ። እስኪ ሶስተኛ መምህር ካላት ደግሞ እናወራታለን። ያው 4 እንዲሆኑ ማለት በአጠቃላይ በፊት ግን ወንድሜ ጃ የሚጨመር ካለ ዛኪር ጃ ሂዱበት ኢንሻአላህ። ኤልሳቤጥ ታወራለች በተራ መጀመሪያ ጃና ሳላህ አንዴ ልጁ ሰጥቶኛል። አንተ እንኳን አንድ ጊዜ የቤቱ አወያይ እኔ ስለሆንኩኝ አንዴ እንትን ስርዓት ላስይዘውና ከዛ ታወሪያለሽ። እሺ ቆይ አንዴ አውርተሽ ተወጫለሽ፣ ምንም ችግር የለውም። ነገር ግን ቀድሞሽ የገቡ ወንድሞች አሉ፣ ከአንቺ በፊት እዚህ ውስጥ ያሉ ወንድሞች አሉ። ጃቢር አለ፣ ዛኪርም ጀማልም አለ። ስለዚህ ሀሳባቸውን ይስጡና አሚርም አለ። ከዛ አንቺም ታወሪያለሽ። ወይ ደግሞ እነሱ ሀሳብ ካሌላቸው ወደ አንቺ ልንመጣ እንችላለን። እነሱ ሀሳብ ካሌላቸው ዳይሬክትሊ ወደ አንቺ እመጣለሁ። እሺ ጃቢር ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያጀማ? እንዲሁም ክርስቲያኖች ሰላም ብያለሁ። ሰላም ለእናንተ ይሁን። እንግዲህ ስለ ስላሴ ሲነሳ ስላሴ እኛ ትተን የመጣ ነው እንትን ነው ላይክ እኛ ትተን የመጣ ነው አምላኮች ናቸውና ምንድነው ስላሴ ላይ በቃ በትንሹ ላነሳው የምፈልገው ነጥብ ስላሴ አንድ አምላክን ይሉናልና ግን እርስ በርስ ያወራሉ። ስላሴ አብና ወልድ እርስ በርስ ያወራሉ። አስቡ፣ እርስ በርስ ይዋደዳሉ፣ እርስ በርስ ይተያያሉ፣ ይሰማማሉ፣ ምናምን የሆነ ፊሊንግ ሼር ይደራረጋሉ። ገባቸው? እነዚህ ደግሞ ነገሮች በአንድ በተለያዩ አካላቶች በአንድ በተለያዩ ነገሮች መካከል የሚፈጠር ነገር ነው። ምክንያቱም አንድ ሰው ብቻውን እያወራ ከሄደ አበደ ነው የሚባለው። ሰው ከራሱ ጋር እንዴት ያወራል? አያወራም። ስለዚህ እርስ በርስ ያወራሉ ማለት ነው። እርስ በርስ የሚያወሩ ከሆነ ላይክ ኦብቪየስሊ ወደ አማልክትነት ነው የሚሄደው ይሄ ነገር ማለት ነው። ይህም በቃ በጣም ሲምፕል ኩዌስችን ማለት ነው። እና አንዳንዶቹ አያወሩም ነው በቃ ወይ ቁልጭ ነው ወይስ በምልክት ነው የሚያወሩት? አይዶን ነው። እኔ አልገባኝም ይሄ ነገር። እና ምንድነው እኔ እነ ኢምራንም እነ ሳላም እኔ ላይክ በዓለም ላይ ያላችሁ ጠቅላላ ሙስሊሞች ወይ ስላሴ ላይ ያላችሁ ጥያቄዎች አንድ ትልቅ መልስ ልስጣችሁ። ስላሴ ትደነቃለች እንጂ አትመረመርም። በቃ እኛ እንዲህ ነው የተባለው። ስላሴ ትደነቃለች እንጂ አትመረመርም። ገባችሁ አይደለ? እንደውም ቸርች ፋዘሮች ምን ብለዋል? ስላሴን ሰው ለመረዳት ከሞከረ እብድ ነው፣ በቃ ሾጥ ያደርገዋል፣ ወሰድ ያደርገዋል። እና በቃ በዚህ ብትቋጩት ይሻላል ነው ያሉት። እኛ ግን ተስፋ አንቆርጥም። መልስ እናገኛለን ብለን ሳይሆን ክርስቲያኖች ይህንን ሀቅ እኛ እንደተረዳ ነው እንዲረዱ ለማድረግ የቻልነውን ነገር እናደርጋለን። ያው ብዙም ከዚህ በላይ ማለት አልፈልግም። ሜቢ መምህሮች ካሉ የሚወያዩ ሰዎች ካሉ ጥያቄ በጣም ብዙ ያለን አለን። እንቅልፍ ነስቶን ነው እንጂ እነዚህ ጥያቄዎች ቢመለሱ ልኖሩ በጊዜ በተኛን ነበረ። ዛሬ ላይ ይህን ይመስላል ሳል ሀሳቢ። ናይ ጀዛከላሁ ኸይር። እሺ አሚር ሀሳብ አለ? ሀሳባችሁን ተውቱን እንትን በሉና ክርስቲያኖችን እናስገባለን። አሚር ቀጥል፣ ሀሳብ ካለ። ሰላም አለይኩም። እኔ ሀሳብ የለኝም፣ ቀጥሉ። እሺ አለይኩም ሰላም ወራህመቱላህ። ጀማል እሺ፣ ወይ እህቴ ዛህራ ሀሳብ አለሽ? ኦኬ ዛህራ የለችም። ኡስታዝ ጀማል ሰላም አለውኝ። ምናልባት በስላሴ ጉዳይ ቅድም ያው ያለው ነገር አውርታችሁታል። ነገር ግን በአንድ ነገር ወንድሞችን ላመሰግን ይፈልጋለሁ እንጂ ቅድም ለመጡት አባታችን ወላሂ ምን ያክል ክብር እንደሰጣችኋቸው እስከዛሬ ድረስ እኮ በድንገት ለመጣል የትኛውም ወገን ማለት ነው
እንደዚህ ደቂቃ ሰጥተን አናቅም። ምክንያቱም የውይይት ጥሪ ተደርጎ ነው ዳኛ ተመድቦ ነው እንጂ በድንገት ቤታችን ለገባ ሰው እንደዚህ አይነት ውይይት አልነበረም። በጣም ሰግቼ ነበር። አባታችን ናቸው ብሎ አቡኪና ሌሎቻችሁ ኸይር ጀዛችሁን አላህ ይክፈላችሁ። ደቂቃ ሰጥተናቸው በትልቁ አድርገናቸው ምናልባት በስነ ስርዓት ከርሳቸው እኛ አላማችን ለብሽቅ አይደለም። በነገራችን ላይ እዚህ ጋር ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ስንቀመጥ ወንድሞችም ሌላ ነገር ለመስራት ወይም ደግሞ ጊዜ አጥቶ አይደለም ለመማማር ነው። ያን እሺ ቤታ ኤልሳቤት ያዳመጡ ነው እንዲገቡ ንገርልኝ። መምህር ባካቸው አልጨረሳችሁም እና ግቡ። ታች ያሉ መምህር ካለ አይቻቸዋለሁ። የምራሉ ቆይ ስክሪንሾት አድርገዋል። ወላሂ ስክሪንሾት አድርገዋል። ስክሪንሾት አድርገው ያጀማ አይ መምህር እየሰሙኝ ከሆነ እባክዎትን ጆይን ብለው ተከፈቱ። ግን አክቹዋሊ 2 ዙር 3ኛ ዙር ይቀራልና እባካችሁ ግቡና አውሩ። ያው ካልመጡ ግን በተዘዋዋሪ መልስ የለም። ክርስትና ትክክል አይደለም እየተባለ ያለው ጨርሰናል። ኤልሳቤጥ እናስተናግዳት። በነገራችን ላይ መምህር ኤልያስ እርሶ ማይገቡ ከሆነ እርሶ የቤተ ክርስቲያን መምህር ናችሁና እናንተ መልስ ካሌላችሁ ታች ያለው ምዕመኑ መልስ የለውም። ይሄ ማለት የተጠየቀው ጥያቄ ምንም ምላሽ እንዳሌለ ነው ከእናንተ የምንረዳው። ምክንያቱም ከላይ ያለው ኡስታዝ መልስ ማያቅ ከሆነ ወይ መልስ ካሌለው ታች ያለው ማህበረሰብ ደግሞ መልስ የሚያውቅበት መንገድም የለም። ስለዚህ እናንተ መልስ ካሌላችሁ ክርስትና መልስ የለውም ነው። ምክንያቱም እናንተ ክርስትናን ወክላችሁ ነው እያወራችሁ ያላችሁት። ክርስትናን ደግሞ በጣም ተመራችኋል የምትባሉት እናንተ ናችሁ። እናንተ ጋር ምላሹ ካሌለ ታች ያለው ማህበረሰብ ጋር ምላሹ የለም። ስለዚህ የእናንተ ዘሎ መውጣትና ውይይቱ ማቋረጥ በጣም ትልቅ ተጽዕኖ ክርስትና ላይ እንደሚያሳድር ማወቅ አለባችሁ እና ለዚያ ገስት ብትገቡ መልካም ይሆናል። ቤተ ኤልሳቤት 2 ደቂቃ አለሽ፣ ሐሳብሽን እንትን በይ። 1 ሚኒት እስከምትመጣ ደግሜ ልናገር። ዲያቆናት ወጳጳሳት ወቄሳት፣ ቄሶችም ዲያቆናትም ሁላችሁም አዳምጡ። ከስላላችሁ ሪከርድም አድርጎልኝ። ስለ ስላሴ ጉዳይ መወያየት አቅሙ ያለው ካለ እባካችሁ ስላሴን እስካሁን 4 መምህር ገብቶ 4 ብሉያት ሐዲሳት አጥኚዎች መምህራት ገብተው ሊያስረዱ ስላልቻሉ 5ኛም 6ኛም ካላችሁ መምህራን ግቡና 3ቱን አምላኮቻችሁን እባካችሁ አስረዱን እባካችሁ ብላለች። ስለዚህ የትኛውም ቄስ ሲሆን ከፈለገ በኮስት ከፈለገ እኛ ቤት ከፈለገ ደግሞ ፍትሃዊ በሆነ ቤት ለመወያየት ሁላችንም ዝግጁ ስለሆንን አክቹዋሊ እኔም ዝግጁ ሁላችንም ዝግጁ ነን። ስለዚህ በየትኛውም ሰዓት ይምጡ ብዬ ጥሪ አቀርባለሁ። አሁን አይ ቲንክ 3ኛ ቄስ ጨርሰናል። ወደ 4ኛ ቄስ ደግሞ እናልፋ። 3 ቄሶች እንግዲህ 3ቱም ቄሶች አጀማ ወርዷል። 3ቱም ቄስ ትናንትና ሁለት ዛሬ 1 ቄስ ወርዷል። 4ኛ ቄስ ደግሞ እያለ ይቀጥላል ማለት ነው። ስለዚህ ቄሳት ወዳቂው ናት ካላችሁ በደንብ አዳምጥ። ቄሳት እባካችሁ ገብታችሁ መልስ ስጡን እንላለን። ኤልሳቤጥ ደግሞ ትናንትና 2 ቄስ ደውላ ኤልሳቤጥ እዚህ ጋር ከሰር ያለችው ማለት ነው ጀግና ናት። 2 ቄስ በስልኳ ደውላ ያመጣችልንና አሁን እስቲ 3ኛ ቄስ ደግሞ ካለን ወንዝ ጋር ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ይቅርታ ስድብ ጀመረች ገና ከሆነ ተይ በአላህ ኤልሳቤጥ ተይ ተወው በመቤቴ አትስቃ። ይኸውልህ የኔ ወንድ እንድትሆን ነው የምፈልገው። ለምንድን ነው የምትዘጋው? ለምሳሌ ሴት ነው የሚፈራው በእኛ አትሳደብ። ትልቅ ሴት ነሽ አትሳደብ። አርማቶች አይደለ ትልቅ ሰው እኮ አይሳደብም። ኡስታዞች ሰላም ብያለሁ። ካላችሁ ኡስታዝ ካላችሁ የረባችሁ ኡስታዝ ካላችሁ ማለቴ ነው ለእናንተ ነው ሰላምታዬ። እውነት ኤምሩ እየፈራ እየሮጥክ ነው። ትናንት ለምንድን ነው ሲያናግሩ እንደዛ ሩጠ የሄድከው? እኔ በጣም አሳፈርከኝ ራሱ በእውነት አክብሮኝ መጥቷል ብዬ አንዴ አክብረን ስናወራሽ እንትን ባትረግጪ ጥሩ ነው። እሺ እንትን ትልቅ ሰው አድርገን ነው ሰዓት ይዘን እያወራንሽ ያለው። በዚህ መንገድ እንድታወሪ አይደለም። ማንም እንደዚህ ከመቀመጫ የተነሳ ይሰጠኝ እንድታወሪ እድል የሰጠውሽ
እንደዛ ከሆነ እነይና አይውረጅ። እንደዛ ከሆነ አላህ ሰውራት ነው። የሰይድ ባህሪዋ እንደዚህ ነው አውቃታለሁ። ትናንትና ገታ እንደዚህ ረብሻት ችግር የለው አስገባ ትግባና እንዴ እኔ ለሷ መርፌ ያለኝ ሀቢቢ አስገባ ድጋሚ ነይ ግቢ ዝም ባትሳደብ እና ይገርምሃል። ትናንትና የብልግና ስድብ ሰድባን ኢቭን ኢብሮን ሰድባ ነው የወረደችው። ችግር የለውም ባህሪያቸው ነው እንታገሳለን። እንደዛ እንዴ ፍርሃት ምንድን ነው የሚያስፈራ? ቆይ እንዴ ለቲክቶክም እኮ አዳምቅልሃለሁ ታውቃለህ፣ ቁጥርም ይጨምርልሃል። በእናትህ አትፍራ። እኔ ልናገር ጸጥ በል። በነገራችን ላይ ትላንት በተደረገው ውይይት አንደኛ ኤምሩ ዋሽታ በእውነተኛው አካውንት አለመምጣትህን ስላወቅኩ እንድታውቅ ብዬ ነው የመጣሁት። ሌላው ደግሞ ቃልን ለምንድን ነው የፈራኸው? ቃል እንደውም ላወያያችሁ ፈልጋለሁ አንተና ቃልን ማለት ነው። ምንድን ነው ያስፈራ? እውነቱን ሲገልጥብ ስለ ቁርአን ሲከፈት በጣም ደነገጥክና ማውራት ሁሉ ከበደ። ያ ለምን ሆነ? እኔ ታውቃለህ እውነቱን ማወቅ ነው የምፈልገው እንጂ እኔ እስልምና ሃይማኖት መሳደብ አልፈልግም። ነገር ግን ከእናንተ ከቁርአናችሁ ያለውን እንኳን ከሰው ጋር ከሊጥ ጋር ትለጣለጣላችሁ የሚለውን ሰማ ደንግጫለሁ። እውነት ለመናገር ከእስላም ዳቦ ቤት እየገዛን ነው እኛ የምንበላውና ይሄ በጣም ከብዶኛል እኔና እውነት ነው ወይስ ሐሰት ነው በራሴ ይረጋገጥ ብዬ ስትጠየቅ ሩጠ ፈረጠጥክ ማለት ነው። ስለዚህ ይህ ለምን ሆነ? ያንተን ሃይማኖት ጠንቅቀህ ሳታውቅ ከኛ ጋር ብትገባ ደቂቃ አልቋል። አንተ ሊጣ ማትፍራ ምንድን ነው ከሰው ጋር ደቂቃ አልቋል። እማ ሆይ ደቂቃ አልቋል። እንዳትነካት ቆይ ያው ያላ እማ ሆይ ደቂቃ አልቋል። እሺ ከየትኛው ገዳም ነው ያመለጠችው? አላህ እሺ ኢምራን ቀጥል። አንደኛ ታዘቧት። አሁን እቺ እማሆይ ናት፣ በቤተ ክርስቲያን እማሆይ ናት። ማለትም በየቀኑ ቤቷን ከፍታ አባቶች ጋር የምታወራ ኢቭን ቤተ ክርስቲያን ላይ የምታገለግል ሴት ናት። ግን አፏ እንዴት ልቅ እንደሆነ አያዋት፣ ካፏ የሚወጣውን ብልግና ማለት ነው። ታዘቡ፣ ይሄን ይውልኝ። ቀጥሎ ትናንትና 2 ቄስ አምጥታ ነበረ። አንደኛው ቄስ በቤቴ ደህና አድርጌ ስጨምቀው ማለት ነው ምንድን ነው ያለችው? አይ እሱ እኮ እኔን አይወክለኝም ያጀማ ወላሂ ደውላ ያመጣችውን ቄስ ማለት ነው እኔን አይወክለኝም ብላ ካደችው። ግን ቄስ ከፈለገ ደግሞ ሁለተኛ ቄስ ቤቴ ናች። ቤቷ በሁለተኛ አካውንት ሂጄ ጠበቅን ተወያየን አይደለ? መምህሯ ማውራት ሲከብዳት ማድረገች 6 ክርስቲያን ትናንትና የነበራችሁ ኮሜንት ጻፉ። 6 ክርስቲያን አስገባች። 6ቱም ይጮሃሉ። 6ቱን አስጭቄ መጨረሻ ወረዱ። ሰድቦኝ ማለት መምህር ብላ ያመጣቻቸው ይኸው መምህር እሳቸው ናቸው። ሳላ ከፈተልኝ ቴሌግራም ቻናል ያለ ክበተው አንዴ ይዩት። አሁን ይሄ ነበር መምህሩ። ስሙ ማን ነው? መጋቢ ብሎ ሐዲስ ይባላል። ይሄ መምህር ነው የመጣው። ይሄ መምህር መጥቶ ራሱ ያነሳሁትን ጥያቄ መመለስ ሲከብደው ምን አለኝ? እግዚአብሔር ያስደፍር ብሎ ሰድቦኝ ወጣ። ሰምታችሁኛል? በቤቷ በሷ ቤት እጂ የተወያየው ሱብሃንአላህ ሳስበው ይገርመኛል። እና ተሳድቦ ሄደ። አንድ እግዚአብሔር አስደፋሪ እንደሆነ አመነ። ሁለተኛ እንደዚህ አይነት ብልግና ተናግሮ ወጣ። ይሄ እንደ ቤቷ ማለት ነው። አሁንም መጣ ካፋት ብልግና ያወጣ ሊጥ ምናምን ትላለች። ያለው እኮ በመጽሐፍ ቅዱስ ነው። ተመልከቺ በመጽሐፍ ቅዱስ ምን እንደሚል መኃልየ ሰለሞን ምንድነው የሚለው? አስከንብቢ ተመልከቺ። አይውማ ልጅ ወንድሜ እጁን በሰደደ ይላል፣ በቀዳዳ አይሻድለ ይላል። ይሄ ነው መጽሐፍ ቅዱስ፣ ይሄ ነው። ይሄን መመለስ ሲከብዳችሁ በእስልምና አትደበቁ። መጀመሪያ 3 አማልክቶቻችሁን ለይታችሁ እወቁ። 3 አምላክ እያመለካችሁ ነው ያላችሁት። 3ቱ አምላኮች ደግሞ እንደ አንበስ እንደ ላም ይጮሃሉ ይባላል። አሳያችሁ። እሱም ደግሞ ቅድም ላላያችሁ ማለት ነው። እንደ ላም ይጮሃሉ። ይሁ መጽሐፍ ይሁ አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም እንደ አንበሳ ይዘላሉ። እንደ ላምና እንደ አንበሳ የሚዘል አምላክ አናመልክም። ይሄን ሊመልስ የሚችል አራተኛ ቄስ ካለ አምጪ። አራተኛ ቄስ ካለ እስካሁን 4 ቄስ ገሶ 3 ቄስ ገሶ 3ቱም ቄስ አልቻሉም። 3ቱም ቄስ ፈርተው ወርደዋል። ኢቭን በክርስቲያን ቤት መተን ራሱ ወርደዋል። ለማንኛውም ኤልሳቤጥ አንድ ነገር የማዝሽ ካልሆነ በቃ ታችሁን ታዳምጫለሽ ማለት ነው። ያው ብዙ ገስት ልካሽ ቢሆንም አትገኝም ከዚህ በኋላ። ስለዚህ ጥያቄያችን ምንድነው? አራተኛ ቄስ አለሽ ካለ አምጪውና የምታመልኪውን ያ 3ቱ አምላክን እንደ ላም የሚዘለውን አምላክሽን መጥቶ ያስረዳል። በነገራችን ላይ ከመክፈት በፊት እንግዲህ ትላንትና ቤተ ኤልዛቤት ምንድነው ያደረገችው መሰላችሁ ጋይስ? እቺ ሴት እማሆይ ናት። ምንድነው ያደረገችው? በአካባቢዋ የምታውቀውን ቄሶች አመጣች ከኢምራን ጋር እንዲወያዩ ጋይስ። የመጀመሪያውን ቄስ አመጣች። ኢምራን ዘረረው የመጀመሪያውን ቄስ። ልክ የመጀመሪያው ቄስ ሲጨመቅ ይሄኛውን ቄስ እኔ አላውቀውም አለች። ደውላ ጠርታው እንግዲህ ቄሱን ደወለችና ጠራችው።
ልክ ኢምራን ሲጨምቀው አረ ይህንን ሰውዬን ያላቅም አለች። ሁለተኛ ቄስ መጣች ደውላ ይሄኛውንም ጨመቀው። አረ ይሄኛውንም እኔ ያላቆም አለች እና እየጠራች ሲጨመቅ እዛው ትክዳቸዋለች። እዛው ትክዳለች። እንዴ ደውላ እኮ ነው የምጠራው። ኢምራን የሚባል ልጅ አለ ቲክቶክ ላይ ያስቸግረዋል፣ መጽሐፍ ቅዱስን ከፍቶ እያጋለጠ ነው እና ምናምን ብላ ትጠራና ከዛ እሱኛው ሲጨመቅ ትክዷለች እዛው ጋር። እኔ ሰውዬ ዛሬ ገና ነው ያየሁት ምናምን ብላ የራሷ ደውላ የጠራችውን ቄሶች እዛው ትክዳቸዋለች። ስለዚህ ዛሬ አራተኛ ቄስ እንዲካድ አራተኛ ስልካቸው ካለሽ የንስሐ አባትሽንም ሊሆን ይችላል፣ አስቀዳሽም ቀዳሽም ሊሆን ይችላል፣ አስፈላጊ ከሆነ የሲኖዶስ አባልም ሊሆን ይችላል። አቡነ ማቲያስ እሺ የሚሉሽ ከሆነ እሳቸውን መጥራት ትችላለሽ። ማንኛውም ሰው እዚህ መጥቶ ይሄው ከኛ ጋር ውይይት ማድረግ ይችላል። ስፔሻሊ ኢምራን ዝግጁ ነው እንዲያወራ አድርጊ። ካልሆነ ግን ሌላ ቄስ ካሌለሽ በዚህ ልቅ አንደበትሽ ከአንቺ ጋር ስለማንቀጥል ታች እናደርግሻለን። ስለዚህ አራተኛ ቄስ ስልካቸው አለሽ ወይስ የለሽም? በቃ ፍታና ኢምራን መልስ ትስጠን። ይሄንን እሺ ሳላ ከሱ በፊት አንድ ጥያቄ አለኝ። ኤልሳቤጥ ብልግና ስታወሪ ማለት ነው ምሳሌ የሆነ ሊጥና ብለሽ ስታወሪ እንደው ከጎንሽ ልጆችሽ አይሰሙሽም? በጣም ሁሉ ጊዜ ግራ የሚገባኝ ጥያቄ። ባለፈውም የሆነ ብልግና ስትነገረኝ ነበርና እንደው ቆይ ልጆች የሉሽም? ልጆችሽ አይሰሙሽም? ልጆችሽ ይሄን አይሰሙም? ጥያቄ። ሁለተኛ ደግሞ ያው ቪዲዮ ይሄ ነው። እሺ እከፍትላችኋለሁ ቪዲዮ ይሄ ነው። እንደውም ቆይ አንድ ደቂቃ ልስጥና ለቀጣ ቪዲዮ ይከፈታል። ሳላ እስከዛው አውሩና ቪዲዮ ይከፈት። እስከዛ ያለ እሱ ያለችው ህዝቡ ይስማ። እስከዛው አወራ። እሺ ስለዚህ አሁን መልእክት ማስተላለፈው ምንድነው? ለቄሶችና ለመምህራን ለእናንተ ነው። ለብሉይ መጋቢያንና ለሐዲስ መጋቢያን። እንግዲህ ቲክቶክ ላይ የሚመጡኑን ተማሪዎች የሉም። ትንሽ የሚሻሉት ከላይ ያሉ የብሉይ እና የሐዲስ ኪዳን መጋቢያን ናቸው። ሳላ ተዘጋ። ቆይ ሳላ ላስተካክል። ተቋርጠዋል። አይ ተመወተ። ቆይ እቺ ዘዴ ገናኙናት አይደል? በቃ አሁን ቁጭ ብላ ታዳምጣለች ኢንሻአላህ። ያ ኡስታዝ ዘግጆታል። አፉ በሪ ሳላ ቀጥል። እሺ ጀዛከላሁ ኸይር። ስለዚህ ሚዲያ ላይ ያሉ ጥቃቅን አሁን ቅድም ስማቸውን ስጠራ የነበረው በነገራችን ላይ እነሱ ሰዎች ከኮሜንተሮች አያልፉም። ልንገራችሁ ቃል ብላ ገለመይ ገለምሶ ምናምን ስትላቸው የነበሩ ልጆች አይደለም ከኢምራን ጋር ሊወያዩ አይደለም ከኛ ጋር ቆሞ ሊያወሩ ይቅርና አላህ ምስክሬ ታች ካሉት ከሙስሊም ኮሜንተሮች አያልፉም። ይህንን ፕሩቭ አደርግላችኋለሁ። ቅድም ስትያቸው የነበሩ ልጆችን አምጫቸውና ኮሜንት ላይ ካለው አንድ ሰው ፒክ አድርጌ በኮሜንተር ነው የምናስጨምቃቸው። ስለዚህ የእኛ ደረጃ እነሱ አይደሉም። ከላይ ያሉ መምህራንን ብሉይና ሐዲስ መጋቢዎች